እግዚአብሔር በዚህ ስፍራ አዳዲስ ነገር ነው የሚያደርገው። በእውነት በጣም ተሞልተን በእውነት ነው የምላችሁ አዲስ ነገር በቃ እንዴት ነው ስልካችሁ አሁን ባትሪ አልቆ ቀይ ያበራል አይደል? ልክ እዚህ ደርሰን መተን ስንሄድ እንደ አዲስ ኃይል ተጨምሮልን የጸሎት ኃይል የመኖር ኃይል ሃሌሉያ ክብር ለኢየሱስ ይሁን። ልዩ ነው በእውነት ነው የምላችሁ ሳምንቱ ሙሉ በቃ አይለቀኝም ያመጣስ በእውነት እንዳትቀሩ ልዩ ጊዜ ነው። እግዚአብሔር ምን መሰላችሁ በዚህ ስፍራ እግዚአብሔር አለ። አሜን። አንደኛ ነገሥት ምዕራፍ 19 ላይ ያለው ቃል በእውነት ይሄንን ቃል ወደዚህ ፕሮግራም ከማለቴ በፊት መንፈስ ቅዱስ ይሄን ቃል ሰጥቶኝ ነበርና ደጋግሜ እየጸለይኩ ነበር ለሌላ ቃል መንፈስ ቅዱስ ለዛ ጉባኤ ምን ቃል አለ ስለው በእውነት እግዚአብሔር ይሄን ቃል ወደ እናንተ የላከው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። እዚህ ቃል ላይ ምዕራፍ 17 እና ምዕራፍ 18 ላይ ስለ ኤልያስ ስታነቡ ኤልያስ ዝናብን ሰማይን ዘግቶ ረሃብ እንደነበረ ምዕራፍ 17 ላይ ይናገራል። ምዕራፍ 18 ላይ ደግሞ ወደ ምዕራፍ 18 ላይ ስትመጡ ደግሞ ኤልያስ የበዓል ነቢያቶችን እንዳስገደለ ይናገራል። ኤልያስ ይሄን ሁሉ ሲያደርግ የነበረው ለእግዚአብሔር ቀንቶ ነው። ለእግዚአብሔር ቀንቶ ነው። ምክንያቱም የእስራኤል ልጆች በቃ ለሌላ አማልክት እያመለኩ ነው። እግዚአብሔርን እየተከተሉ አልነበረም እና በቅናት ተነስቶ ነበር ይሄን ያደረገው። ግን ኤልያስ 17 እና 18 ላይ በጣም በኃይለኛ ቅባት ነው የተነሳው። በኃይለኛ ቁጣ ነው የተነሳው። እግዚአብሔር እንኳን በሚጠይቀው ጊዜ ምዕራፍ 19 ላይ አይታችሁ እንደሆነ ቀንቻለሁ ነው የሚለው። ሰው ከእግዚአብሔር ሐሳቡን መልሷል። እግዚአብሔርን እየተከተለ አይደለም። ቀንቻለሁ። ቅናቱ ወደ ብስጭት ተቀይሮበታል። በጣም የተቀባ በጣም ደስ የሚለኝ የእግዚአብሔር ሰው ነው ኤልያስ በእውነት በጣም ኃይለኛ። ምክንያቱም ሰማይን ዘግቶ ዝናብ እንዳይዘንብ አድርጎ እግዚአብሔር ከሐሳቡ ጋር የሚስማማለት ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። እሱ ዝናብ እንዳይቆም ሲያደርግ ማለት ነው እግዚአብሔር ሂድ ብሎ በዋሻ አስቀምጦ በቁራ ይቀልበው ነበር። ክብር ለኢየሱስ ይሁን። እንደገና ወንዙ ሲደርቅ ደግሞ ወደ ሰራብታ ይልከዋል። ሃሌሉያ! ምን አይነት እኮ ነብይ እንደነበረ ክብር ለኢየሱስ ይሁን። ይሄ ሁሉ የሚያደርገው የነበረው ለእግዚአብሔር ቀንቶ ነው። ምክንያቱም እግዚአብሔር አምላክ መሆኑ በዛ ምድር ላይ መታየት አለበት። ግን ኤልያስ አንድ ነገር አለ። እሱ ብቻ ነበር የሚመስለው። ኤልያስ እሱ ብቻ ነው የሚመስለው ለእግዚአብሔር የሚቀና ለእግዚአብሔር በቃ እንትን እያለ ያለው እሱ ብቻ ነበር የሚመስለው። ይሄን ሁሉ ጀግንነት ይሄን ሁሉ ለእግዚአብሔር የተጋደለውን ገድል አይታችሁ እንደሆነ 450 የበዓል ነቢያቶችን ክብር ለኢየሱስ ይሁን በቀርሜሎስ ተራራ ላይ ጠርቶ ኑ እግዚአብሔር አምላክ ከሆነ የእናንተ አምላክ በዓል አምላክ ከሆነ በዚህ ስፍራ ይታይ ብሎ የእግዚአብሔርን ክብር የገለጠ ሰው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ጌትነት በዛ ስፍራ አሳይቶ የበዓል ነቢያትን ያስገደለ ዋው መንፈስ ቅዱስ ክብር ለኢየሱስ ይሁን። የሚወራረዱት መወራረድ ሃሌሉያ። ደግሞ እኮ አማክሮ አይደለም ይሆናል። በቃ አሁን እንደዚህ ይሆናል። እግዚአብሔር ደግሞ ከሐሳባቸው ጋር ውግን ነው የሚያደርገው። በቃ እሱ ሰማይን ዘጋ፣ እግዚአብሔር ደግሞ ወደዛ ይልኳል። እኔ ቀልብሃለሁ በቁራ ጠዋትና ማታ በቁራ እየተቀለበ ውሃውን እዛ እየጠጣ ሃሌሉያ። አይታችሁ እሱ ጾም ጸሎቱን እዛ እየጸለየ አገር እዛ ይሸበራል። የት ይገኝ? ነገስታት እኮ ነው የሚፈልጉት። ዋራባዲና ሰፈር ውስጥ የሚውል ሰው አይደለም። በቃ እሱ ሃሌሉያ ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ መንፈስ ቅዱስ ክብር ለኢየሱስ ይሁን። ዛሬም በዚህ ዘመን እግዚአብሔር እንደዚህ አይነት ቀናተኞች ያስነሳ። እናንተ ናችሁ ደግሞ እዚህ ሲዝን ላይ እኮ ኤልያስ የለም የራሱን ስራ ሰርቶ ሄዷል። እዚህ ሲዝን ላይ እግዚአብሔር ልክ እንደዚህ አይነት ትውልድ ከዛም የበለጠ መስራት ይቻላል። ከዛም የበለጠ ለእግዚአብሔር የሚቀና እውነት ነው የምላችሁ። ጉልምትና አይደለም። ምን አይነት ስራ ሲሰሩ እንደነበረ መጽሐፍ ቅዱስ ይናገራል። በዚህም ዘመን እኮ የባሰ ነው። ከበዓል ነቢያት የባሰ ራማጋዶ ዛጋኛዳስ ምንድነው? እግዚአብሔር ሲጠይቀው ቀንቻለሁ ነው የሚለው። ምንድነው የሆንከው? ቀንቻለሁ በቃ። ምክንያቱም ህዝቡ አንተን እያመለከ አይደለም። እግዚአብሔር ለአንተ እየተገዛ አይደለም። ሰው ፊቱን አዙሯል። ወደ ሌላ ነው፣ ወደ ጣዖት ነው። ራባጂና ማክሮሳ ታናዳ ሬሌ ባራሳ ካያ ዶና ማጋዳ በዚህ ዘመን እግዚአብሔር እንደሚቀናለት ትውልድ ነው የሚፈልገው። እንደሚወራረድ ነው። ሃሌሉያ። ምክንያቱም እግዚአብሔር ቅናቱ ለይምሰል አይደለም፣ የልብ እንደሆነ አይቶታል።
ስለዚህ ከሀሳቡ ጋር ነው። በቃ ልክ እኮ እዚህ ጋር ኤልያስ የሚመራው ይመስላል። እግዚአብሔር ዝግት ያደርግና ይገባል። እግዚአብሔር ከሱ ጋር ይተባበራል። የበዓል ነቢያቶችን ይጠራል። እግዚአብሔር ይመጣል። ሩማዳስ ደስ አይልም? ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። አይታችኋል? ለእግዚአብሔር የምንቀናው መልካም ቅናት ሁሉ እግዚአብሔር አብሮ ነው። እግዚአብሔር ከኛ ጋር ነው የሚሆነው። በእውነት እኔ በቃ ቀን ነው መንፈሳዊ ቅናት ነው የቀናው በማትም በኤልያስ ወይኔ ጌታ ሆይ እኛ እኮ ያለነው አዲስ ኪዳን ላይ ነው። ጌታ ሆይ እግዚአብሔር ሆይ አሁን አንተ እኔ ውስጥ ነው ያለው። እግዚአብሔር ሆይ ከዛ የበለጠ መስራት እንችላለን። እሱ ህዝቡ ትውልዱ ወደ ሌላ አማልክት ሰገደ፣ ለሌላውን እያመለኩ ነው ብሎ እንደዛ ቀና። በዚህ ዘመን ላይ ትውልዱ ምን እያደረገ ነው? ከዛ እኮ የከፋ ነው አሁን ያለው። አሁን ጣዖት ምናምን አምልኮ ምናምን ስላላየን ነው። ከዛ የባሰ ብዙ አይነት ነው ያለው። አንተ ነህ የምታሳርደው፣ አንቺ ነሽ የምታሳርደው። አሜን። እናንተ ናችሁ ይሄንን የበዓል ነቢያትን በዚህ ዘመን ላይ ያለው ምን ቀለብጠው ስሙን ቀይሮ የወጣው። ክብር ለኢየሱስ ይሁን። አሜን። የእግዚአብሔር ስም የተባረከ ይሁን። አሜን። ምዕራፍ 19 ላይ ስትመጡ ኤልዛቤል ሰማች። ይሄን ሁሉ እንዳደረገ አካብ ሄዶ ነገራት። ተበሳጨ። እቺ ኤልዛቤል ስፕሪት አገልጋዮችን ሽባ የምታደርግ ገብታችኋል? ባለ ራእዮችን ራእይ የምታስጥላ አንድ የወጣው ወርዶ አንድ ቃሉ ተራራ ላይ እሳት ያወረደው ያ ሰማይ ሲዘጋ የነበረው አንድ ቃል እኮ ነው የላከችው። አዎ ዛሬ እንዲህ ነው እንደነሱ ከነሱ እንዳንዱ ነው ማደርግክ። ያቺ ወርድ ደነገጠ። ሄዶ በክትክታ ዛፍ ተኛ። አያችሁ እኔ ከአባቶቼ አልበልጥም። የስንፍና ቃል ላይ ሆኖ የተናገረ እንዴ ከዛ የበለጠ ነገር እኮ ነው እግዚአብሔር ሲሰራ የነበረው። በሱ ሰማይ ሲዘጋ እኮ እግዚአብሔር አብሮት ነበረ። የበዓል ነቢያትን ሲያሳርድ እኮ እግዚአብሔር አብሮት፣ ሲያስገድል እኮ አብሮት ነበረ። እሳት ሲወርድ እግዚአብሔር ነበረ። የኤልዛቤል አንድ ዛቻ በዚህ ሲዝን ላይ በራእያችን ላይ እንግዛት፣ በህይወታችን ላይ በመንገዳችን ላይ እንዳትቀበሉ ኖ። ኤልዛቤል እኮ ያቺ ሴቷ ኤልዛቤል ውሾች በልቷታል፣ ሞታል። ስፕሪቱ ግን ዘንድሮ ማለት አገልጋዮችን ትጥቅ የሚያስፈታ ያልታሰበ ስፍራ ላይ የሚያስቀምጥ ቦታቸውን ስፍራቸውን የሚያስለቅቅ ድሮ ቀድሞ እግዚአብሔር በእነሱ የሰራው ትልቅ ክብር የሚያስረሳ ከዚህ በኋላ ማለፋችን ብሎ ሞት የሚያስለኝ ዛሬ እግዚአብሔር ገለብጠዋል። አሜን። ስፕሪት ገለብጠዋል። አሜን። በኢየሱስ ስም የተገለበጠ ይሁን። አሜን። የኤልዛቤል ስፕሪት ከባድ ነው። ሩቅ እንዳታዩ የሚያደርግ አንድ ወርድ እኮ እንዴ እግዚአብሔር እኮ ትልልቅ ስራ ሰርቷል። ግን ይሄን ትልቅ እግዚአብሔር ሰው ክትክታ ከዛም ደግሞ ሞቱን በቃ እኔ ከአባቶች አልበልጥም። አይ ስፕሪት ነው፣ መንፈስ ነው። ከኤልዛቤል የወጣው አንድ የሴት ቃል ሳይሆን በመናፍስቱ ዓለም ላይ ያለ ያንን ሲበቀል ያየ ኤልያስን ሊበቀል የወጣ ስፕሪት ዛሬ ግን እግዚአብሔር ይገለብጠዋል። አሜን። ይሄ ኤልዛቤል ስፕሪት አገልጋዮችን ስፍራ የሚያስቀይር ቦታቸው ላይ እንዳይገኙ የሚያደርግ ከተራራ አውርዶ ክትክታ ዛፍ ስር የሚያስተኛ። ክትክታ ማለት ታች ነው። ተራራ ላይ የነበረ ሰው እኮ ነው ይሄ ሰው። እሳት ሲያወርድ የነበረ ሰው እኮ ነው። ሰማይ ሲዘጋ የነበረ ሰው እኮ ነው። አንሰማ። ኢየሱስ ጌታ ነው። አንሰማ። እንዳትሰሙ። በራእያችሁ ላይ የሚወጣ በህይወታችሁ ላይ የሚወጣ እግዚአብሔር በእያንዳንዳችሁ ላያችሁ ላይ ያስቀመጠው ጥቂት ነገር ነው። እንዳትልቁ። ኢየሱስ ጌታ። ይሄን ስፕሪት መፈጥፈጥ ነው። የኤልዛቤል ስፕሪት እንደሆነ ልቁ። አልቀበልም። እኔ ሁሌ ይሄ ኤልዛቤል ስፕሪት ነው እላለሁ። ሰዎች ያስኩትን ነገር ሲያናንቁብኝ ሩቅ እንደማንደርስ ሲነጉኝ ማንም ቢሆን አልቀበልም። ይሄ የኤልዛቤል ስፕሪት ነው። በኢየሱስ ስም የተገለበጠ ይሁን። ኢየሱስ ጌታ። ክብር ለሱ ይሁን። ወራ ማቲያስ እውነት ሞትን የሚያስበኝ አስወጥቶ ከዛ ክብር አውርዶ ይሄ ሰው እኮ ሰማይ እየዘጋ ነው። የእግዚአብሔርን ተአምር ያየ ነው። እኔ የእግዚአብሔርን ሰው እንትን እያልኩ አይደለም፣ ግን ስፕሪቱ ላይ እንድትነቁ ነው። ገብታችኋል? ተአምር ያየ ነው። በቁራ ሲቀለም ቁራ የት ዘመን ላይ ነው ቁራ ምግብ የሚሰጠው? ቁራ እንጀራ የሚያመጣው የት ዘመን ላይ ነው? ቁራ ቀማኛ እኮ ነው። እኔ ራሱ እግዚአብሔር እኮ ክሩም ነው። ተላላኪ ሲመጥ ቁራ መብረጡ አይገርማችሁ? ምድር ላይ እኮ ስንት አይነት እኮ የሚላካል። ለምን አንበሳ አልተላከም?
የተለያየ እንኳን ቆራቆ ቀማኛ አይሰጥም ከመብላት ውጭ እግዚአብሔርነቱን በኤልያስ ላይ ሊገልጥ። ሃሌሉያ ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። እኔ ግርም ነው የሚለኝ ይሄ መንፈስ ቅዱስ ምን አይነት አምላክ ነው! እግዚአብሔር ግን ምን አይነት አምላክ ነው! በእውነት ድንቅ ነው የሚለኝ ከጨከኑለት ጋር ከወገኑለት ጋር አብሮ የሚቆም ኤልያስ ይድከመው እንጂ እግዚአብሔር መጣ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ምንድን ነው የምታደርገው እዚህ? ኤልያስ ተነስ ብላ፣ መንገድ እኮ ረጅም ነው። አመጣለት አበላው። ኤልያስ ግን ያ ድምፅ ከባድ ድምፅ እኮ ነው። የመጀመሪያውን በልቶ እኮ ሰውየው አልወጡ ተመልሶ ተኛ። በዚህ ዘመን ተመልሳችሁ እንዳትተኙ። እግዚአብሔር ተነሱ ሲል መነሳት። እውነት አንዳንዴ እንደብዱ እኔ ሰው እንደብድ ይበል አይመለከተኝም። መንፈሳዊ ዓለም የሚያብዱ ሰዎች ነው የሚፈልገው። እውነት ነው። ከሲስተሙ ጋር ከገባችሁ በጣም ከባድ። በቃ የእግዚአብሔርን ድምፅ መስማት፣ ከእግዚአብሔር ጋር መወገን፣ በእግዚአብሔር ሀሳብ ላይ ቆሞ መሄድ ግን ትልቅ ነገር ነው። ተመልሶ ተኛ። አለቀቀውም እግዚአብሔር። ቢኮዝ እግዚአብሔር ማንን ነው ትቶ የሚሄደው? እግዚአብሔር ማንን ነው ሰርቶ ትቶ ነገ ሌላውን ትሚያለ? እግዚአብሔር መልሶ ተነሳ፣ መንገድ ረጅም ነው። ያንን እንጀራና ያንን ጎቻ በልቶ እግዚአብሔርን ጎቻ 40 ቀን 40 ሌሊት በኃይል በመንፈስ ነው ሰውየው የሄደው። ክብር ለኢየሱስ ይሁን። ሳይቆም 40 ቀን 40 ሌሊት እኮ ነው የሚለው መጽሐፍ ቅዱስ። አይገርማችሁም? ያለ መቆም ያለ ማረፍ። ኢየሱስ ጌታ ክብር ላንተ ይሁን። እግዚአብሔር አምላክ ክብር ላንተ ይሁን። ሃሌሉያ። ዛሬ በጣም ደክሞን የሰው ድምፅ አድክሞን ቢሆን የምናየው ነገር አድክሞን ቢሆን እውነት ነው የምላችሁ እግዚአብሔር አይተው አይጥልም። እኔ ራሱ ብያለሁ እግዚአብሔር ሆይ አንዳንዴ መጠራቴን ተጠራጥሬ ያውቃል። እውነት በጌታ ፊት እግዚአብሔር ፊት ስለቆም እኔ ግን እውነት እግዚአብሔር ሆይ ጠርተኸኛል? ከጠራኸኝ ይሄ ነገር ለምንድን ነው በእኔ ህይወት የማይፈጸመው? ለምንድን ነው እኔ እንደዚህ በቃ በተጠራሁበት ልክ ማገልገል የማልችለው? ቅባቱ በላይ ላይ ለምንድን ነው በኃይል የማይገለጠው? ገብታችኋል? እንዲህ አይነቱ ስፕሪት ወዲያው መምጣት። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ አይነት ስፕሪት መምጣት ነው። ሃሌሉያ። ክብር ለኢየሱስ ይሁን። እውነት እግዚአብሔር ያየልን ሩቅ ነው። የእግዚአብሔር ስም የተባረከ ይሁን። እኔ በጣም ነው የገረመኝ። በልቶ ጠጥቶ 40 ቀን 40 ሌሊት ሮማ ካዲያስ። እኔ ኤልያስ ኖሮ በዛ ሰዓት ብጠይቀው ደስ ይለኛል። እንዴት ነው 40 ቀን 40 ሌሊት የሄድከው? ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። እግዚአብሔር ድጋሚ ወደሱ ይመጣል። እግዚአብሔር ድጋሚ ይመጣል። ግን ኤልያስ አሁንም ቀንቻለሁ ነው የሚለው። ሄዶም እዛ ተገናኝተዋል ከእግዚአብሔር ጋር። አሁንም ግን ቀንቻለሁ። እግዚአብሔር ግን ምን አለ መሰላችሁ? ደስ አለኝ። ኤልያስ አለ ገና እኮ አዛኤል ይቀባል። ሃሌሉያ። አንተ ተከክታ ስትተኛል ስንት ክብር ከፊት እየጠበቀ ያንቺ ደግሞ ያስፈራራች ኤልዛቤል አንተ እሷ ጋር አትዳከም። እዩ ፈጣፍጣታ። አሜን። አንተ የምትቀባው አሜን። አንተ የምታስነሳው አሜን። ከዛ ደግሞ እሱ ነው የሚገርምክ። ያንተ ላይ እኮ ዝም ብሎ የሚቆም አይደለም። አንተ ውስጥ ያለው ጸጋ ደግሞ ኤልሳ ላይ ይወድቃል። አሜን። ራባጋዲያ ማሳካታዳስ ደስ አይልም? አሜን። ሃሌሉያ። አሜን። ደግሞ እንደ አባቶች ትላለህ እንዴ አንተ ክትክታ ስር ተኝተህ በሳት ሰረገላ እኮ በክብር ነው የምትመጣው። ኢየሱስ ጌታ ባጋዳ ሳካያዳ አሜን። ራባካሮዳና ባያ ሃሌሉያ። ክብር ለኢየሱስ ይሁን። ዝም ብሎ አገልግሎት ክትክታ ስር እዛ የሚያልቅ መሰለህ እንዴ? ኖርማል አሟሟት አይደለም የምትሞተው። ገና እኛ ሁሉ እስካሁን ድረስ ምን ኤልያስ በሳት ሰረገላ ሄዳል እንዴ? ምን እሱ ግን የዛኔ ከአባቶች አልበልጥም። በቃ እግዚአብሔር ግን የወሰደው እንደ አባቶቹ አይደለም። በተለየ ክብር ሮማጋዳስ ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ኤልያስ እንኳን ደግሞ በራሱ ለየስንፍና ቃል እንኳን ቢናገር እግዚአብሔር ካየለት ግን አልወደለም። ክብር ለኢየሱስ ይሁን። እግዚአብሔር ካየለት አልጎደለም።
እግዚአብሔር የሚላችሁ እኔ ካየሁላችሁ አትጎሉ። አሜን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። አሜን። አገልግሎታችሁ በድል ታጠናቅቃላችሁ። አሜን። ዛቻ ነበረ? አዎ። ከከፍታ መውረድ ነበረ? አዎ። አሜን። ነበረ። ክብር አይቶ ነበር? አዎ። ከዛ ደግሞ ፈርቶ ነበር? አዎ። ምድር ላይ ነው የሚኖረው፣ መንፈስ አይደለም። ኤልያስ ሰው ነበር። ግን እግዚአብሔር አገልግሎቱ በድል አስጨረሰ። ክብር ለኢየሱስ ይሁን። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን። ያቺ ስታስፈራራ የነበረችው ኤልዛቤል አልደከመባትም ኤልያስ። እሱ በሳት እዩ ፈጠፈጣት። አሜን። በዚህ ዘመን ደግሞ እኛ ነን። ከዛ የበለጠ እግዚአብሔር በእኛ ሊሰራ፣ ከዛ በበለጠ እግዚአብሔር በእኛ ሊያደርግ፣ በውስጣችን እግዚአብሔር በእኛ በኢየሱስም ሊጠቀም፣ በዚህ ምድር ላይ ተአምራት ሊያደርግ ራባጃጋዶስ ኢየሱስ ጌታ ነው። እነ ኢዮች አሉት በዚህ ኤልዛቤልን በዚህ ምድር ላይ ያለውን ጉልበትና የሚፈጥር እውነት በዚህ ምድር ላይ ያለውን ጉልበትና በዚህ ምድር ላይ ያለውን የበዓል ነቢያት ኢየሱስ ጌታ ክብር ለቲ ራባጃስ የሚያሳርግ ራማቲካ ሶታና እውነቴን ነው የምላችሁ። የጨርቃም ያልሆኑ ቅርቅቧም ያልሆኑ በቃ እነዚህ አሸንፍጠው የሚራመዱ ነበሩ። ምድር አይሸቱም ነበር እነዚህ ራማጋቶስ። ድምፃቸው እኮ ቤተ መንግስትን የሚያናጋ ሰማይ ዘግተው ቤተ መንግስት የሚፈልጋቸው የኛ አምላክ በሳት ይገለጣል የሚሉ እግዚአብሔር ስሙ ይባረክ። አገልጋዮች ትጥቃቸውን የፈቱት የተኙትንም እነሱንም እየተናጨቃችሁ ክርስቲያን የነበሩ በደንብ ሲያገለግሉ የነበሩ መሰዊያቸው በእሳት ሲቀጣጠል የነበረ አሁን ግን መሰዊያቸው ላይ አመድ የተደፋው በቃ መጸለይ ያቃታቸውን እንቅፍ ያላቸውን ዛሬ መልአክ እንዲገባ ለኤልያስ መልአክ መጥቶ ብላ እንዳለው መንፈስ ቅዱስ ተነስቶ ብላ እንዲላቸው ተነስ ቃሌን ብላ፣ ተነስ መንፈሴን አዳምጥ፣ ተነስ ድምፄን ስማ፣ ተነስ የሚል እግዚአብሔር መንፈስ ዛሬ መንፈስ ቅዱስ አንኳኳ። በየጓዳቸው ግባ እግዚአብሔር ሆይ፣ በየጓዳቸው ግባ መንፈስ ቅዱስ። ቀስቅሳቸው የተኙትን፣ ቀስቅሳቸው ያንቀላፉትን፣ ትጥቃቸውን የፈቱትን እግዚአብሔር ሆይ ትላንትና ክብርህን ያዩ ትላንትና ብዙ ታላላቅ ነገር በእነሱ የሰራኸው እግዚአብሔር ሆይ ዛሬ ይነሱ ጌታ ሆይ። ጓዳቸው አያችሁ፣ በጓዳቸው እግዚአብሔር ያውቃቸዋል። በጓዳቸው እግዚአብሔር ያያቸዋል። በጓዳቸው ኤልያስ እኮ ብላለ ብቻዬን ቀርቻለሁ ነው። እግዚአብሔር ግን ለበዓል ያልሰገዱ 7000 አሉ። ለበዓል ያልሰገዱ አሉ። ዛሬ ይነሱ በኢየሱስ ስም። ዛሬ ጠራናቸው በኢየሱስ ስም። ዛሬ ይነሱ እግዚአብሔር አምላክ። ዛሬ መንፈስ ይፍሰስ በዚች ምድር ላይ እግዚአብሔር ይንቀሳቀስ በኢየሱስ ስም። በያሉበት ስፍራ ጌታ ሆይ ለኤልያስ እግዚአብሔር ሆይ የእንጀራን ጎቻ እንዳቀረብ ዛሬ ቃልህ እንጀራ ሆነ ይሄድላቸው። ዛሬ መንፈስ ውሃ ሆነ ይሄድላቸው። ጠጥተው እንዲበረቱ ቃልህን አንብበው እንዲነቃቁ እግዚአብሔር መንፈስን ላክናሁን፣ መንፈስን ላክናሁን። የሚያነቃውን የእግዚአብሔርን መንፈስ፣ የሚቀሰቅሰውን የእግዚአብሔርን መንፈስ በኢየሱስም በዚች ምድር ላይ በኢየሱስም በዚች ምድር ላይ እግዚአብሔር ሆይ ጠራ። ሆሊ ስፒሪት አንተ ትችላለህ።